አድማጭ ተመልካቾቻችን እንዴት ቆያችሁ? የረፋዱን የሰዓት መረጃ ይዘንላችሁ ቀርበናል። መረጃውን ከወዳችሁት ቤተሰብ እንድትሆኑ እንጠይቃችኋለን። እስከ መጨረሻው ማብራችሁ እንድትቆዩ በትህትና እንጠይቃለን። በቅድሚያም ወደ ዋና ዋናዎቹ መረጃ እንሂድ። የሩሲያ ዩክሬን ድርድር መጀመሩ እየተነገረ ይገኛል። ጌታቸው ረዳ ወደ ሱዳን አቅንተዋል። በጉዟቸው ላይ ምን ገጠማቸው እናየዋለን። አቶ ታዬ ደንደአ በድጋሚ ተከሰሱ ይለናል። እንግዲህ ታዬ ደንደአ በድጋሚ መከሰሳቸው እየተነገረ ይገኛል። ኢትዮጵያ የምርጫ ቦርድም ስድስተኛውን ሀገራዊ ምርጫ ለማካሄድ የተዘጋጀ ነው ሲል ይገኛል። አቡነ ማትያስ ደግሞ ለሃይማኖት አባቶች እንደዚሁም አሁን ለተመረጡት አቀባበል በማድረግ ሃይማኖትና ፖለቲካ ለዩ ሲሉ መልእክት አስተላልፈዋል። እንደዚሁም ደግሞ የፌዴራል ፖሊስ ኮሚሽነር ደመላሽ ገብረ እግዚአብሔርም ቅሬታ ቀርቦባቸዋል። በአንድ መልእክት አስተላልፈው ነበር። በዛም ቅሬታ እንደቀረበባቸው እየተነገረ ይገኛል። የትራምፕ ፖሊሲን በርካቶች መደግፋቸውንም እንደዚሁ እናያለን። የጦሩ በጀትም እክል እየገጠመውና እጥረት እየገጠመው እንደሆነ እናያለን። እነዚህና ሌሎች መረጃዎችን ይዘንላችሁ መጥተናል። እናንተ እስከ መጨረሻው ድረስ አብራችሁ እንድትቆዩ በትህትና እንጠይቃችኋለን። በቅድሚያም የምንነግራችሁ የመጀመሪያው መረጃ የሚሆነን አቶ ጌታቸው ረዳ ይሆናሉ። ጌታቸው ረዳ በትግራይ ክልል ጊዜያዊ ፕሬዝዳንት ሆነው ሲያገለግሉ የነበሩት ነበሩ። አሁን ደግሞ እንግዲህ የፌዴራል ወይም የዶክተር አብይ የምስራቅ አፍሪካ ልዩ መልእክተኛ በሚኒስተር ማዕረግ መሾማቸው የሚታወስ ነው። በትግራይ ሚዲያ ሃውስ እንደዘገበው ከሆነ ጌታቸው ረዳ ወደ ሱዳን መግባታቸውን ተከትሎ በትግራይ ክልል ትልቅ ተቃውሞ እንደተነሳባቸው እየተነገረ ይገኛል። ጌታቸው ረዳ ሱዳን የገቡት ከሬድዋን ሁሴን ጋርም እንደሆነ ነው መረጃዎቹ የሚጠቁሙት። ጌታቸው ረዳ የጠቅላይ ሚኒስትር የምስራቅ አፍሪካ አማካሪ መሆናቸውን ተከትሎ ሱዳን የሄዱትም በሱዳን የሚገኙትን የቀድሞ የትግራይ ተዋጊዎች ትጥቅ ለማስፈታትና እንደዚሁም ድጋፍ እንዳያገኙ ለማድረግ እንደሆነ ነው እንግዲህ የመረጃ ምንጮች እየጠቀሱ የሚገኙት። እንደዚህ ከሆነ ደግሞ በነ ደብረጽዮን በህወሓት አመራሮች በኩል ትልቅ ቅሬታ እንደሚቀርብባቸው እየተነገረ ይገኛል። ቀጣይ አቶ ታዬ ደንደአ አዲስ ክስ እንደተመሰረተባቸው ነው የገለጹት። የሰላም ሚኒስትር ዴኤታው የነበሩት አቶ ታዬ ደንደአ ናቸው። እንግዲህ አዲስ ክስ የተከፈተባቸው ባለፈው ዓመት ከስልጣን ከተነሱ በኋላ ክስ እንደተመሰረተባቸው የሚታወስ እንደሆነ እንግዲህ ይታወቃል። ታስረውም እንደነበር እናስታውሳለን። የታሰሩበትን በዋናነት ደግሞ በህጋዊ ጦር መሳሪያና የጸረ ሰላም ኃይሎችን በመደገፍ በሚል ክስ ተመስርቶባቸው በርካታ ከአንድ ዓመት በላይ መታሰራቸውን ነው የሚታወቀው። ከዛም በ20 ሺህ ብር ዋስ መውጣታቸው ይታወስ ነበር። አሁን ደግሞ ሸኔን እና ፋኖን በማህበራዊ ሚዲያ ወይም በፌስቡክ እና በሌሎች ሚዲያዎችም የሚደግፍ ጽሁፍ ጽፈሃል በሚል ነው አቃቢ ህግ ክስ የመሰረተባቸው። በዚህም ክስ እንግዲህ ፍርድ ቤቱ አቶ ታዬ ደንደአ እንዲከላከሉ ለሳምንት ቀጠሮ መስጠቱም ነው የተነገረው። እንግዲህ በዋስ ቢለቀቁም መልሰው ወደ ፍርድ ቤት ሊመለሱና ሊታሰሩ እንደሚችል ነው እየተነገረ ይገኘው። ታዬ ደንደአ እንደምናስታውሳቸው የተለያዩ አወዛጋቢ ንግግሮችን በማድረግ በፊት ለፊት በመጋፈጥ እና መንግስትን በመተቸት የሚታወቁ ባለስልጣን እንደሆኑ የሚታወቅ ጉዳይ ነው። በዚህም ነው እንግዲህ ከመንግስት ገሸሽ ተደርገው ወደ እስር እንዲጓዙ የተደረጉት። በቀጣይ የምንመለከተው ሩሲያ እና ዩክሬን በድርድር መቀመጣቸው እየተነገረ ይገኛል። ከባድ ጦርነት መሀል የሚገኙት እነዚህ ሁለቱ አገራት አሁን በቱርክ ነው እንግዲህ ድርድር እያደረጉ የሚገኙት በቱርክ ኢስታንቡል ተቀምጠዋል ለድርድር። በዚህም ድርድር እንግዲህ ከዩክሬን እና ከሩሲያ በርካታ ባለስልጣናት እንደዚሁም የጦር ጀነራሎች እና አዋጊዎችም የተገኙበት ድርድር እንደሆነ ነው እየተነገረ የሚገኘው። ሁለቱ ከፍተኛ ባለስልጣናት እንግዲህ በቱርክ ኢስታንቡል ተገኝተው ድርድሩን መጀመራቸው ነው እየተነገረ የሚገኘው። እንደምናስታውሰው እንግዲህ ቱርክ ሁለቱን ለማደራደር ፈቃደኛ መሆኑን ከገለጸች በኋላ ነገር ግን ሩሲያና ዩክሬን ከበድ ያለ የጦርነት ውስጥ እንዳሉ ነው እየተነገረ ያለው። ምክንያቱ ግን ደግሞ ዩክሬን በሩሲያ ላይ ከፍተኛ የሆነ የድሮን ጥቃት ባደረገች በማግስቱ ነው እንግዲህ ይህ ድርድር እየተደረገ የሚገኘው። ይህ ደግሞ ሁለቱ በዩክሬን በሩሲያ ላይ ያደረገችው ጫና ድርድሩን ለመቀልበስ ወይም ደግሞ የበላይነት ይዛ ለማጠናቀቅ አቅዳ እንደሆነ ነው እንግዲህ በሩሲያ ላይ ከምናስታውሰው ከሁለት ቀን በፊት በርካታ ተዋጊ ወይም ቦምበር የሚባሉ አውሮፕላኖችን ማውደሟ ነው እንግዲህ ሲጠቀስ የነበረው። ያም ጫና ለማሳደር ድርድሩ ላይ ይጠቅማታል ተብሎ እየተጠበቀ ይገኛል። እንግዲህ መጨረሻውን ተከታትለን የምናቀርባችሁ ይሆናል። በቀጣይ መረጃ የምንመለከተው ፖለቲካና ሃይማኖት ውስጥ
አይገባም ሲሉ አቡነ ማትያስ አስታውቋል። ፖለቲካ ሃይማኖት ውስጥ አይገባም ሲሉ ጠንከር ያለ መልእክት ያስተላለፉት ብፁዕ ወቅዱስ አቡነ ማትያስ ናቸው። እንግዲህ የአቡነ ሳዊሮስን አቀባበል ላይ ተገኝተው ነው ይህን መልእክት ያስተላለፉት። አቡነ ሳዊሮስ የቅዱስ ሲኖዶስ ጠቅላይ የስራ አስኪያጅ ሆነው መመረጣቸው በቅዱስ ሲኖዶስ ምልዓተ ጉባኤ መመረጣቸው የሚታወቅ ጉዳይ ነው። ይህንን ተከትለው እንግዲህ ለአዲሶቹ አመራሮች ጸሎት ያስፈልጋቸዋል። ሰላም የሚገኘው ከቤተ ክርስቲያን ነው። ጥላቻ፣ ዘረኝነት እና ጎጠኝነት አይጠቅመንም። እኛ ጠባቂዎች ነን። ጠባቂዎች መሆናችን አውቀን ለእግዚአብሔር እንጂ ለሰይጣን መስራት የለብንም ወይም ማገልገል የለብንም ሲሉ ጠንከር ያለ መልእክት ነው ያስተላለፉት። እንግዲህ ብፁዕ ወቅዱስ አቡነ ማትያስ ይህንንም ተከትሎ እንግዲህ ፖለቲካና ሃይማኖትን ለይተን ማወቅ አለብን ሲሉ እኛ የሃይማኖተኞች ነን፣ ለእግዚአብሔር ነው እንጂ የምንሰራው ለሌሎች አይደለም፣ ጠባቂዎችም ነን። ስለዚህ የምናገለግላቸውን ወይም ለእኛን እኛ ከእግዚአብሔር ለነሱ እንድናገለግላቸው የተመረጥን መሆናችን ታውቁ። ስለዚህም ነው እንግዲህ ሃይማኖትና ፖለቲካ ለይተን ምዕመኑን ማገልገል አለብን ሲሉ ነው እንግዲህ ጠንከር ያለ መልእክት ያስተላለፉት። በቀጣይ መረጃ የምንመለከተው ደግሞ ሀገራዊ ምርጫ ቦርድ የተለየ ሁኔታ እስካልተፈጠረ ድረስ በቀጣይ ዓመት ምርጫ እናካሄዳለን እያለ ይገኛል። ስድስተኛው የሀገራዊ ምርጫ ቦርድ ዝግጅት የተደረገ እንደሚገኝ ነው እንግዲህ ያስታወቀው። የቦርዱ ሰብሳቢ ሜላትወርቅ እንደገለጹት ከሆነ ሀገራዊ ምርጫ ይካሄዳል። ምርጫ ቦርድ እንዳለው የሰላሙን ሁኔታ በጥንቃቄ አይተን ምርጫ እንደሚደረግም ነው እንግዲህ የገለጹት። በትግራይ ክልል እንደምናስታውሰው ባለፈው ምርጫ ጊዜ ማለት ነው 24 መቀመጫዎች ምርጫ እንዳልተደረገባቸው፣ እንደዚሁም በቤንሻንጉል 9 ወንበሮች ምርጫ ሳይደረግባቸው ቀርቶ ከዓመት በኋላ ነው የተደረገባቸው። አሁንም ይህ ፈተና እንዳይገጥመን ጥንቃቄ ያስፈልጋል የሚሉ በርካቶች ድምጻቸውን እያሰሙ ይገኛሉ እና የሰላም ሁኔታ በመጀመሪያ እንዲታሰብበትና ሰላም እንዲቀድም ሲሉ መልእክታቸውን አስተላልፈዋል። ሌላው የመጨረሻው ዜናችን የሚሆነው የዶናልድ ትራምፕ ደጋፊ መብዛታቸው የተነገረ ይገኛል። እንግዲህ ዶናልድ ትራምፕ ስደተኛ ጠል መሆናቸው ይታወቃል። ይህን ተከትሎ እንግዲህ ከ40 በላይ ግዛቶች የሚሆኑ ስደተኞችን ለማባረር ከዶናልድ ትራምፕ ጋር አብረን እንሰራለን የሚል መልእክት እያሳለፉ ይገኛሉ። እንግዲህ በዚህ ከቀጠለ ከአሜሪካ ስደተኞችን ለማባረር ቀላል እንደሚሆንላቸው ዶናልድ ትራምፕም እየገለጹ ይገኛሉ። እንግዲህ በርካቶች ስጋታቸውን እየገለጹ ነው።